እንደው አሁን ደግሞ በተራችን የመጨረሻ መሰነባበቻ ይሆን ዘንድ እኔም ልጸልይ አንተም ጸልይ አለኝ። እኔ አንተም ጸልይልኝ እኔም ልጸልይልህ አለኝ። እሺ መጀመሪያ እኔ ልጸልይ አልኩት። መስማማለን። እሺ መጀመሪያ እኔ ልጸልይ እሺ አለ። ጸለይኩኝ። አሜን ካለ በኋላ ከጨረሰ በኋላ እኔ አምላክ ያላህ እያልኩኝ ወደ አንዱ አምላክ ብቻ ጸልያለሁ። ጨረሰ። አሁን የኔ ተራ ነው። እኔ ደግሞ ልጸልይልህ አለኝ። እሺ ትጸልያለህ፣ ነገር ግን መጀመሪያ ወደ አብ ነው የምትጸልይልኝ? ወደ ወልድ ነው ወደ መንፈስ ቅዱስ ምረጥ። ወደ የትኛው ይባል? ወደ ሶስት አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? እንደዛ ሚል የለም መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እሺ ምርጫ ልስጥህ። ወይ እንደ ኢየሱስ ነው የምትጸልየው ወይንስ ከኢየሱስ ክርስቶስ ተቃራኒ ይሆናል? ኢየሱስ ወደ ማን ነበር የሚጸልየው ይላል መጽሐፍ ቅዱስ። እስኪ ክርስቲያን ካለ ይመልስልኝ። ኢየሱስ ወደ ማን ነበር የሚጸልየው? ልመልስልህ እኔ ልመልስልህ። ኢየሱስ ወደ ማን ነበር የሚጸልየው? ኢየሱስ በምድር ላይ በነበረበት ጊዜ እየጸለየ ነበር። ወደ አብ ነው የሚጸልየው። እኔ እንደሚያውቀው መጽሐፍ ቅዱስ እንደሚናገረው ከሆነ ወደ አብ ብቻ ነው የሚጸልየው ወይስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ? ኖ ወደ አብ ነው የሚጸልየው እሱ። አንተም ወደ አብ ብቻ ነው የምትጸልየው? ወደ ወልድና ወደ መንፈስ ቅዱስ አትጸልይም? እኔ